አፄ ምኒልክ ጀምሮ የተሰራ ጭቃ ቤት ይኑር አይደለም እንለው። እዚህ ባለበት ቢለማልን ጥሩ ነው። ልማት ማንንም አይጠላም። ሰላም እንደምናላችሁ ትግስት ነኝ የ80 ሰፈር ልጅ። ዛሬ ደግሞ አዋሬን አካባቢ ተገኝቻለሁኝ። አሁን ደግሞ ያለሁበት አንድ ቆንጆ ቡና የሚሸጥበት የጀበና ቡና የሚሸጥበት ቤት ገብቼ ቡና ልጠጣ ነው። ይህን ቡና ደግሞ ከጠጣሁኝ በኋላ አዋሬን አካባቢ ያለውን ለውጥ ዞር ዞር ብዬ አስጎበኛችኋለሁኝ። መቼም የ80 ሰፈር ልጆች ሆነን የ4 ኪሎ ልጆች ሆነን የቅድስተ ማርያም ሰፈር ሆነን አዋሬን የማናውቀው የለም። ስንላክ ሮጥ ብለን ብዙ ነገር የምንገዛበት ነውና እስቲ አዋሬን ደግሞ ለውጡን አሳያቸዋለሁ። ተከታተሉኝ። ደግሞ ሰብስክራይብ በጣም አንሶኛል። ሰብስክራይብ አድርጉልኝ ፕሊዝ። ደግሞ ቡናዬን ጠጣሁኝ ወጣሁኝ። አዋሬን አካባቢው እንግዲህ ታውቃላችሁ፣ እኔ ተቀይሮብኛል። ድሮ እንደዚህ አካባቢ መግቢያ ነበረ፣ አሁን እንደዚህ አይነት ህንጻ ተሰርቷል። በጣም ነው የተቀየረብኝ። መሬቱንም እንደምታዩት ነው። ያኛው ህንጻ ራሱ ምንድነው የሚለው ሪል ስቴት ነው፣ ሪል ስቴት ነው። በቃ አዋሬ እንደዚህ መስላለች። በጣም ነው የገረመኝ። በጣም ነው የማውቃት በእውነት ላችኋለሁ፣ ያለማጋነን። ድሮ አዋሬ ስንላቅ ጭቃ ምናምን የነበረበት ነው። አሁን ተቀይሯል። በጣም ነው ያማረው። የአዋሬ ሱቆች እንደዚህ አልነበሩም። አሁን ሱቆቹ እንደዚህ ሆነዋል። እንደምታዩት ነው። በጣም ነው የሚያምረው። በቃ ሁሉም ነገር የቤቱ አቀማመጥ ሁሉ በቃ ዲዛይን ተደርጎ ነው የተሰራው ነው። በጣም ነው የሚያምረው። አዋሬ እንግዲህ እንደዚህ መስላለች። በውጪ ያላችሁ በካናዳ በቶሮንቶ የምትገኙ የአዋሬ ሰፈር ልጆች፣ የ80 ሰፈር ልጆች፣ የቅድስተ ማርያም ሰፈር ልጆች እንግዲህ አዋሬን የምታውቋት አዋሬ እንደዚህ መስላለች። እንደዚህ አምራለች። አዋሬ በጣም ነው የሚያምረው። በጣም ነው የሚያምረው። በጣም ነው የሚያምረው። አዋሬ ተቀይራለች። በጣም ነው የሚያምረው። ይሄንን መስላለች አዋሬ። ህንጻዎቹን ያቸው እዛ አካባቢ። ያኛው ደግሞ ታች የተሰራው መገጣጠሚያ የተባለና በ3 ወሩ ያለቀ ቤት ነው። በጣም ነው የሚያምረው። አዋሬ ልዩ ሆናለች። እኔ ማመን ያቃተኝ በቃ ለምን አዋሬ በጣም ነው ያወቅኩባት ያደግኩባትና የማውቃት ስላክ የመጣሁኝ ሮጥ እያልኩኝ እቃ የምገዛባት ነውና አዋሬ ተቀይራለች። በጣም ነው ለውጥ ያለው። መሬቱ የአስፋልቶቹ በእውነት እኔ ይሄ ማጋነን ምናምን ሳይሆን ሪያሊቲ ነው። በቃ ይሄው አጠገቡ ሆኜ እዛው ቆሜ የማየው ነገር ነውና በእውነት ላችኋለሁ። ይሄ የማጋነን ምናምን አይነት ነገር አይደለም። ይሄ በቃ በትክክለኛ ይሄው እየተራመድኩባት ነው ማሳያችሁ። የ80 ሰፈር ልጆች በካናዳ ቶሮንቶ ውስጥ ያላችሁ አዋሬ እንደዚህ አምራለች። 80 ሆኖ ያደገ አዋሬን የማያውቅ የለምና አዋሬ ድሮ ያው የንግድ ቦታ ነው። በቃ የተለያየ ሸቀጣ ሸቀጥም ልብሱ ሁሉ ነገር የሚሸጥበት ነውና አሁን ደግሞ እቃዎቹ ራሳቸው የሚሸጡበት ሁሉ እንደዚህ በቤት ውስጥ ነው። የሚያምር ነው። በጣም አምሯል። በጣም ልዩ ነው። በእውነት ላችኋለሁ። ዋው አዋሬን እንደዚህ ሆኖ በማየቴ በጣም ነው ደስ ያለኝ። በጣም ዋው የቤቶቹ ዲዛይን በጣም ነው የሚያምሩት። የአስፋልቶቹ የእያንዳንዱ ቤት በቃ አሰራሩ ይሄ እኔ በ3 ወር ያለቀ ቤት ያው በ3 ወር ነው ያለቀው። በእርግጥ ነው ግን በቃ አይመስልም። ረጅም ጊዜ የተሰራ ነው የሚመስለው። ረጅም ጊዜና ሰዓት የፈጀ ቤት ነው የሚመስለው። በቃ የቀለም አቀባቡ በቃ አቀማመጡ በጣም ልዩ ነው። በጣም ታምራለች። እኔ ደግሞ ካየሁትና ከታዘብኩት ነገር በዜብራ ባለበት ቦታ ላይ ሁሉ ሳይ ምንም አይነት የትራፊክ ላይት የለም። አንዳንድ ቦታ የትራፊክ ላይት የሚባል ነገር የለምና ሰውም መኪናውም አንድ ላይ ነው የሚሻገረው የሚጓዘውና ለሰውም አደጋ ነውና ዜብራ ባለበት ሁሉ የትራፊክ ላይት ቢኖር ይህ የኔ ሐሳብና አስተያየት ነው። እንግዲህ አሁንም ያለሁት እዚሁ አዋሬ
አካባቢ ነው። ይታያችኋል ይሄ ያለው መናፈሻው እንዴት እንደሚያምር። አዋሬ እንደው በዚህ አካባቢ ወደ ገብርኤል ሰፈር ያስወጣ ነበርና ትንሽዬ እንትን ወደ ጉሊት ራሱ እንደዚህ ወደ ውስጡ ራሱ ያስወጣንና ቃን ገዛ ነበረ። አሁን ደግሞ እንደዚህ መስሏል፣ እንደዚህ አምሯል። ከፊት ለፊቴም እንደምታዩት እንደዚህ ያማረ ነገር ተሰርቷል። በጣም የሚያምር ሙባረክ ቦንዳ የሚል አየሁኝ። እንደገና ደግሞ አሰፋ የተዘጋጀ ልብስ ምናምን መሸጫዎችን አየሁኝ። ከታች እቃዎች መሸጫ ናቸው፣ ከላይ መኖሪያዎች ናቸው። በቃ ራሱ ዴኮቹን ራሱ ብታያቸው በጣም የሚያምር ነው። ሰርግ አለ እንዴ ደግሞ ድንኳንም ከኋላ እየተጣለ ነው። ይሄ ደግሞ ከኋላ የምታዩት ቤት ረጅሙ ራሱ እንደዚህ የተሰራ ነው። በቃ ከለሮቹ ሁሉ ነገር በጣም ነው የሚያምረው። የቤቱ አቀማመጥ የዴኮቹ በጣም ነው የሚያምረው። እንደገና ደግሞ ለልጆች ራሱ እንደዚህ ለቢስክሌት በጣም ሰፊ ነው። ምንም ልጆቼ መኪና ውስጥ ይገባሉ ምን የለም። በቃ በጣም ሰፊ የተሰራ ነውና በጣም ነው የሚያምረው። እኔ አዋሬን እንዲሆና በማየቴ በጣም ነው ደስ ያለኝ። ምክንያቱም ያደኩበት በቃ ያው ያደኩበት ማለት ይቻላል 80 አዋሬ አንድ ላይ የተያያዙ ናቸውና ከ80 ሰፈር ስላክ ሮጬ እንደዚህ በዛኛው በኩል ነው ቀስ ሄጄ ያሳያቸዋለሁና እንደዚህ የሚያስመጣ ነገር ነበርና ከዛ እንመጣና እዚህ አካባቢ ገብት እንትንላለን። እዚች አካባቢ ደግሞ ትንሽ ወደ ገብርኤል የሚያስወጣ መንገድ ነውና እዚችም አካባቢ የተሰራውን ይሄው መናፈሻውን በጣም የሚያምር ነው። እኔ አዋሬ በጣም ነው ያማረችው። ልዩ ሆናለች፣ አብባለች ማለት ይቻላል። በጣም ነው ያበበችው፣ በጣም ነው ያማረው። አዋሬን በጣም ነው የሚያምረው። በጣም ልዩ ሆኗል። ሰርግ አለ መሰለኝ ደግሞ ድንኳን እየተጣለ ነው። ቄጤማ ተጎዝጉዟል። በጣም ነው የሚያምረው። በቃ አዋሬ እኔ ቃላት ነው ያጠረኝ። በጣም ነው የሚያምረው። በጣም ንጹህ ነው። በጣም ልዩ ነው። ብቻ ጠፍቶብኛል። እኔ ድሮ ከሰፈሬ ከ80 ሰፈር ታልኬ ስመጣ ቤት በኩል ነው ነበረ ምመጣው። እንጃ በቃ ጠፋብኝ። አዲስ ነው የሆነብኝና በዚህ በኩል ነው አቋርጬ የምመጣ መሰለኝ። ብቻ በዚህ በኩል ነበረ እንደዚህ አቋርጬ የምመጣው ደዛ ነበረ መሰለኝ። ብቻ ጠፍቶብኛል። አዋሬ በጣም ልዩ ሆናለች። በጣም አምሯል። ንጹህ ነው በጣም። እኔ በጣም ነው የተቀየረችብኝ። በጣም ደስ የሚለው ደግሞ ከስር እንዳለ መሸጫዎች ናቸው። ዴኮቹን ብታያቸው በጣም ነው የሚያምሩት። ልዩ ናቸው። የቀለሞቹ በጣም ነው የሚያምሩት። አዋሬ በጣም አምራለች። አዋሬ በጣም ልዩ ሆናለች። እኔ ያጋነንሽ ነው እንዳትሉኝ፣ የማየውን ነው በቃ ይሄው የሚታይ ነገር ነው በቃ። እና ከዛ መናፈሻውን በጣም ነው የሚያምረው። ዋው ዋው! የእያንዳንዱ የመብራት አቀማመጥ እስከ አዋሬ አካባቢ አዋሬ አካባቢ ለመቀየር ዝቅተኛ ገቢ ላላቸው ወገኖቻችን የተገነባ የጋራ መኖሪያ መንደር በክቡር በፌዴራል ጠቅላይ ሚኒስትር አብይ አህመድ ዶክተር ተመረቀ። ጳጉሜ 2016 ዓመተ ምህረት ነው የሚለው። እንግዲህ አዋሬ አካባቢ ለመቀየር ዝቅተኛ ገቢ ላላቸው እንግዲህ እዚህ አካባቢ እየተሰራው ማለት ነው። ዝቅተኛ ገቢ ላላቸው ነው እንግዲህ እዚህ አካባቢ የተሰራውና እንደዚህ ነው የሚያምረው። ይሄው ልዩ ነው። ዝቅተኛ ገቢ ላላቸው የተሰራ እንትን የመኖሪያ ቤት ነው። በጣም ልዩ ነው። በጣም ነው የሚያምረው። አስፋልቱን ትየው እንግዲህ እየተመለከታችሁት አብራችሁኝ እስቲ ተመልከቱት። አስፋልቱን፣ የፎቆቹ አቀማመጥ፣ የመብራቶቹ በጣም ነው ልዩ የሆነው። በጣም ነው ማመሰግነው ፍቃደኛ ስለሆኑ። በመጀመሪያ ስሞትን ብትነግሩን። ስሜ ሀድጉ ወልደ አረጋይ ሞራ ይባላል ስሜ። የዚህ አዋሬ ነዋሪ ኖት? ስንት አመት እዚህ አካባቢ ኖሩ? እኔ ነዋሪ ነኝ። እዚች ፎቁ ላይ ይሄ ጃምቦ ያለው አካባቢ እዛ 56 አመት ነው። እዚች አዋሬ 56 አመት አዋሬ ውስጥ ነዋሪ ኖት? ዋው በጣም ደስ ይላል። በጣም ደስ ይላል። እንግዲህ ከበፊትና ካሁን እንዴት ነው ለውጡ? ለውጡንስ እንዴት አዩት?
ለውጡ ሰማይና ምድር ነው። ይሄ ማለት አይቻልም። በእውነት እኔ አዋሬ ስኖር ጠቅላላ እችን ጠባብ አስፋልት ነበረች። አሁን ጀርመን አደባባይ የሚባል አለ፣ እዛ አዋሬ አደባባይ የሚባለው እሱ ራሱ አዋራ ነው የነበረው እኔ ሳለሁ። ስለዚህ ለውጡ ምን ብሎ ነው የሚጠየቀው? በእውነት ለመናገር የሚከብድ ነው። ምስጋና ይድረሰው ለፈጣሪ በእውነት እና ለውጡ ከባድ ነው። በጣም ደስ ብሎናል እኛም። ያው እዚህ አካባቢ ለዝቅተኛ ነዋሪዎች የተገነባ ቤት አለ። እርሶም በዛ ቤት የዛ ቤት ነዋሪ ኖት? የዛ ቤት ደርሶታል? ተጠቃሚ ኖት? የኔ አልፈረሰም እስካሁን። እንደተባለው ጃምቦ የለም፣ ጃምቦ ፎቅ ጀርባ ውስጥ ነው ያለነው። የኔ እስካሁን አልፈረሰም። ያው የቀበሌ ቤት ነው። እኛ የፎቁ ተጠቃሚ አይደለሁም። እስካሁን አልፈረሰም፣ ገና ነው። አዎ ግን ያው አልፈረሰም። ወደፊት እንትን ሲሆን ያው እንደዚህ እዚህ አካባቢ እኔ ያው እንደሚመስለኝ ወደፊት በዚሁ አይነት ዲዛይን የሚቀየር ነው የሚመስለኝና እንግዲህም እንደዚህ አይነት ይሆናል ብዬ እንትን ላለው ይሄ የራሴ እንትን ነውና እሺ። አሁን እንግዲህ ያው ከዛ ከላይ አካባቢ ነው የመጡት መተው እዚህ ንጹህ ቦታ ላይ ቁጭ ብለው እየተናፈሱ ነውና እንዴት ነው የሚሰማዎት? ስሜቱ በጣም ከባድ ነው። ቀድሞ ስለማውቀው አዋሬ ከመጀመሪያ ጀምሮ አዋሬ ልጆች ምንም የተፈጠሩ ዝችን 56 ዓመት ቀላል አይደለም። በጃንሆይ ዘመነ መንግስት ጀምሮ ነው። ስለዚህ ይሄ ደስታው ይሄንን መዝናኛው አዛውንቶች እኛም ጭምር ምንዝናናበት ነው። ስለዚህ ምኑን ደስታው ምን ብዬ ልንገርሽ? በእውነት እግዚአብሔር ይመስገን በጣም ደስ ብሎን ነው የምንዝናናው። እዚህ አካባቢ ስንት አዛውንት ነው። እንዲያውም አሁን ዛሬ አልመጡም እቺ ድንኳን ስላለች ለጊዜው እንጂ ጠቅላላ እየተዝናና ነው የሚያመሸው ሰው እስከ 1 ሰዓት እስከ 1 ተኩል እስከ ምሽቱ 1 ሰዓት ድረስ በቃ የኔ አማረ ስፍራ እየጎበኛችሁ ይሄን ንጹህ አየርን እየተነፈሳችሁ እዚህ በቃ የምትዝናኑበትም ጭምር ነው ማለት ነው። በጣም ተዝናንተን ደስ ብሎን ነው የምንሄደው። እውነት ለመናገር አሁንም እንደዚህ አይነት ነገሮች ቢሰፋ እውነት አሁን ትልቁ ነገር ይሄ መልሶ ማልማት የሚባል አለ አይደለም? እንደሱ ቢሆን በጣም ደስ ይለናል። ምክንያቱም እዚህኛው ፎቅ ላይ ይሄ ፊት ለፊት ያለው ፎቅ እዚህ ጃምቦ አካባቢ የነበሩ ናቸው እዚህ የገቡት ሳይርቁ ማለት ነው። አዎ እና መልሶ ማልማት የሚባለው ቢተገበር በጣም ደስ ይለናል። በጣም መልሶ ማልማት ሲባል እዚሁ ባለበት ቦታ ልክ እንደዚሁ እንደዚሁ በፊት ቀድሞ እንደነበሩ ቢሆንልን በጣም ደስ ይለናል። ምክንያቱም ልማት ማንም አይጠላም። እግዚአብሔር ምስክር፣ ልማት ማንም አይጠላም። አሁን ለምሳሌ አዋሬን ቀደም ብሎ ያየና በአሁኑ ያለው አዋሬ ምን የሰማይና ምድር ነው። እኔ ስለማውቀው ነው አዋሬ። ስለዚህ እኔ ደስ ብሎን ያለነው አሁንም ይስፋልን። እንደዚህ አይነቱ ነገር ቢሰፋ ደስ ይለናል። እውነት ነው። እኔም ራሴ ያው የ80 ሰፈር ልጅ ነኝ። እዛ ነው ተወልጄ ያደኩኝና ቆይቼ ነው ወደዚህ አገር የመጣሁትና 80 ሰፈርን አየሁና እስካሁን ደግሞ አዋሬ ምን ትመስላለች ብዬ ስመጣ አዋሬ በጣም ነው የተቀየረችው። በጣም ነው ያማረው። ትዝ ይለኛል ልጅ ሆኜ አያቴ ስትልከኝ እየሮጥኩኝ በዚህ ጋር መጣ ነበርና አሁን ራሱ የት ጋር ነበር እየተላኩ ዕቃ ምገዛበት ቢሉኝ ጠፍቶብኛል። ለምን በጣም ነው ያማረው፣ በጣም ነው የተዋበው። እውነት ነው። ሌላው እስቲ የምታስተላልፉት መልእክት ቀረ የምትሉት መልእክት ካለዎት? የምናስተላልፈው መልእክት በእርግጥ ጅምሩ በጣም ደስ የሚል ነው። አዲስ አበባ መቼም በአፄ ምኒልክ ጀምሮ የተሰራ ጭቃ ቤት ይኑር አይደለም የምንለው። እኔ በበኩሌ ይሄንን አልመኝም እና ከተማዋ ትታደስ፣ አዲስ አበባ እንደተባለች እንደ ስሟ ይሁን። እኔ ደስ ብሎኛል። ግን ህዝቡ ባይርቅ በአቅራቢያ በለመደው በእድር ባለበት አንዳንድ ነገሮች ባሉበት ቢሆን ህዝቡ በጣም ደስ ይላል እንጂ ማስተላልፈው በጣም ደስ የሚል ነው። በዚህ ይቀጥል ነው የምለው። በዚህ ይቀጥል። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ተባረኩልኝ፣ እግዚአብሔር ይስጥልኝ። አሜን። ከተማችን ይመርልን፣ በእውነት ይመርልን። ደስ ይላል በጣም እና ደስ ብሎኛል። እንግዲህ ያው አንድ አዛውንት አግኝቼ ጠይቄያቸዋለሁ። አዛውንቱም እንደተናገሩት ነው ባለበት በቃ ሰው ሳይነሳ እዚሁ ባለበት ቢለማልን ጥሩ ነው። ልክ እንደዚህ እንደ አዋሪ ሰፈር እና እኛ እንትን አንጠላም፣ ለውጥ አንጠላም። አዲስ አበባ እንደ ስሟ አዲስ አበባ ትሆንልን። ለውጥ አንጠላም ግን
ባለንበት ብለዋልና መልእክታቸው ይሄ ነበረ። እስካሁን እዛ ጋር ደግሞ ንጹህ የሆነ ዋሽሩም አይቻለው። እስኪ ቀረባ አርጌ ላሳያችሁ። ልጆችም እዛ ጋር እየተጫወቱ ነው። ያንን አካባቢ እስኪ ደግሞ ላሳያችሁ፣ ተከታተሉኝ። እዚህ ጋር አንድ መጸዳጃ አለ። መናፈሻ አጠገቡ አለ። ዋው! እዚህ ጋር ደግሞ ልጆች እየተጫወቱ ነው። የአዋሬ ሰፈር ልጆች እየተጫወቱ ነው። በእያንዳንዱ እንትን አለ። ምንድነው የሚባለው? ታንከር አለ። ዋው! እንግዲህ የጀርባውን እያሳያችሁ ነው። ጀርባ አካባቢ አዋሬ ጀርባ አካባቢ የተሰሩ ቤቶች ደግሞ ይሄን ይመስላሉ። አሁን እዚህ አካባቢ ታጠራለ። እንግዲህ እንደዚህ ታጥሮ ቀጣዩ ደግሞ በዛ ሳይድ ያለው እንግዲህ ቀጣዩ ወይ እዚሁ ጋር የሚሰራላቸው ናቸው ወይ ተነሾች ናቸው አላወኩኝም። ግን ያው የድሮ ቤቶች ከዛ ከውስጥ ይታዩኛል። በጣም ነው የሚያምረው። በጣም ደስ ይላል። በቃ ያለው በቃ ጽዳቱ ነፋሻማነቱ ደስ ይላል። ደስ ይላል በጣም እንደምታዩት ነው። ዋው ያምራል። በቃ እንግዲህ ደክሞኝ እዚህ ጋር ትንሽ አረፍ ብያለሁኝ። እኔ እንግዲህ ከወዲህ ልሰናበታችሁ ነው። ከዚህ በኋላ ያለውን ለእናንተ ትቻለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉኝ። በጣም ነው የማመሰግነው። ተባረኩልኝ። ሰላም ሁኑልኝ። ደህና ሁኑልኝ። ባይ ባይ።